በፍጹም መስመር አልረገጠም። በሲሜትሪ ተጠምዶ ነበር እና ምንም አይነት ያልተመጣጠነ ነገር መንካት አልቻለም። በአንድ የፍቅር ቀጠሮ ላይ የሴት ጓደኛው የከረጢቱን ይዘት ጠረጴዛው ላይ ጣለችው። በየቦታው በትርምስ በትኖታል። ሰውየው ሊቋቋመው አልቻለም። የሴት ጓደኛው ስልክ ለመደወል ስትወጣ እያንዳንዱን ዕቃ በጥንቃቄ አዘጋጀ። የኦዲሲ በሽታ ሕይወቱን በእጅጉ እያሳደረ ስለነበር ወደ ሆስፒታል እርዳታ ለመጠየቅ ወሰነ። በመቀበያ ቦታው እየጠበቀ ሳለ አንዲት ሴት በእግሯ በር ስትከፍት አየ። በቀን 1000 ጊዜ እጆቿን መታጠብ ያስፈልጋታል። አንድ ሰው ፊቷን ከውጭ በድንገት ቢነካት ወዲያውኑ መታጠብ ነበረባት። ፀጉሯ ከተነካ ወዲያውኑ ፀጉሯን መታጠብ ነበረባት። ሁልጊዜ በእግሮቿ በሮችን ትከፍት ነበር እና ወለሉ ላይ የወደቀ ማንኛውንም የቲሹ ወረቀት ለመጠቀም ፈጽሞ ፈቃደኛ አልሆነችም። ሰውየው ብዙ እንግዳ ልማዶች ያላቸው ሰዎች እዚህ ተሰብስበው እንደነበር አስተዋለ። ውይይት ሊጀምር ሲል ነርሷ የዶክተሩ በረራ እንደዘገየ ተናገረች። ይህ መጥፎ ዜና ሁሉም ሰው ስሜታቸውን መቆጣጠር እንዲያቆም አድርጎታል። በዚህ ጊዜ ሰውየው ዶክተሩ በቅርቡ እዚህ ስለማይመጣ ለምን እርስ በርሳችን አንረዳዳም? ሁሉም የቡድን ቴራፒ ለመሞከር ተስማሙ። የመጀመሪያው ሕክምና የተሰጠው ሰው ራሱ ነበር። ወደ ባለ መስመር ምንጣፍ ሲመራው እያንዳንዱ መስመር በደመ ነፍስ አስወገደ። አንድ ሰው በድንገት መስመር ላይ እንዳይረግጥ እንዲያድነው ገፋው። ሰውየው በሚያስገርም ሁኔታ ሚዛኑን በጭንቅላቱ ላይ በመቆም ጠበቀ። ሁሉም ደነገጠ። አይኖቹን በጨርቅ ሸፍነውታል። ሆኖም ግን እያንዳንዱን መስመር በትክክል አስወገደ። በድንገት መስመር ቢነካ ወዲያውኑ ዘሎ ወጣ። የሕክምና ቡድኑ በጣም አዝኖ ነበር። ቀጥሎም የሴትየዋ ተራ ለሕክምና ነበር። ወደ መታጠቢያ ቤት ወስዶ መጸዳጃ ቤቱን እንድትነካ ጠየቋት። በፍላጎት ጣቷን ወደፊት አቀረቀረች። ሁሉም ሰው ሊሳካላት እንደሆነ ሲያስቡ ወደ ኋላ ፈገፈገች። ቡድኑ ችግሩን ዝቅ አድርገው በመታጠቢያ ገንዳው ላይ ያለውን እርጥብ ቦታ እንድትነካ ጠየቋት። አንድ የቡድን ጓደኛ እጇን በሕዝብ ማጠቢያ ገንዳ ላይ ጫነችና ደጋግማ ሻሸችው። እርጥብና የሚጣበቅ ስሜት ወዲያውኑ ሴትየዋን መቆጣጠር በማይችል ሁኔታ ተንቀጠቀጠች። በመጨረሻም አሁንም አልተሳካላትም። በድንገት የቡድኑ አባል ጥሩ ስሜት ተሰማት። ሰውየው በፍጥነት አንድ ብርጭቆ ውሃ ፈሰሰላት። ሴትየዋም ወዲያውኑ ልትንከባከባት ሮጠች። በዚህ ቅጽበት ሰውየው መስመር ላይ እንደረገጠና ሴትየዋ እጇን እንዳላጠበች ሁሉም አስተዋሉ። ሁሉም በጣም ተደስተው ነበር። ይህም ማለት ቴራፒው መስራት ጀምሯል ማለት ነው።